بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء وإمام المرسلين محمد بن عبد الله عليه أفضل الصلاة وأزكى التسليم اللهم آت نفوسنا هداها وتقواها وزكها وأنت خير من زكاها أنت وليها ومولاها إن شاء الله إزاري برنامجين من الباتي زي مصحف مجرشاو كفل يهونو التوبة إلى الله عز وجل ولا الله سبحانه وتعالى سلما ملسنو يمنايو رئيساتشن واناو چبطو تزكية النفوس نو نفسن سلما صدات نو نفسن بما صدات هدت لاي ودا الله سبحانه وتعالى ጉዞ የሚያደርጉ ባሮች የመጀመሪያ መነሻቸውና የመጨረሻ መድረሻቸው የሆነው ተውባ የመጀመሪያ መናዚል አለ እንግዲህ ወደ አላህ በሚደረግ ጉዞ ላይ ኢማም ኢብኑ አልቀይም ረህመቱላህ ዐለይሂ መዳሪጁ ሳሊኪን ኢላ ደረጀቲ ኢያከ ነዕቡዱ ወኢያከ ነስተዒን የሳሊኮች መንገድ የገቡ ወደ አላህ ሱብሓነሁ ወተዓላ ጉዞ ላይ ያሉ ሰዎች ማረፊያ እንደ መሰላል ደረጃ አለው ማረፊያ አላቸው ከየቀዳ ወይም ከንቃት ከመባነን ከገፍላ መንቃት ጀምሮ እስከ ሸሃዳ ድረስ ያለውን መንዚል አስቀምጠዋል ኢማም ኢብኑ አልቀይም ረህመቱላህ ዐለይሂ ከሳቸው በፊት ኢማም አልሐረዊ የተባሉ ዓሊም የሰሩትን ኪታብ እሳቸው እንደገና ያንኑ ተከትለው ተሕቂቅ አድርገው ሰርተዋል ታዲያ ምን ይላሉ እዛ ላይ ተውባ ማለት የመንዚላ የመነሻም መድረሻም ነው ይላሉ መነሻነቱ ተውባ ምንድነው ተውባ ከወንጀል መጽጃ ስለሆነ ወደ አላህ መመለስ ስለሆነ ከምንሰራው መጥፎ ነገር መቆራረጥ ስለሆነ ኒሃያውስ መድረሻውስ ወደ አላህ የቀረቡ ሰዎች ያለ ማቋረጥ አሁንም ወደሱ መመለሳቸውን ይቀጥላሉ አሉ እንዴት አላህ Subhanahu Wa Ta'ala የሚገባውን ያክል መገዛት የሚችል ሰው ስለሌለ አሉ ተግባባናል እዚህ ሰላት ሰግደን ስንጨርስ ምን እንላለን ወንጀል ሰርተናል እንደ አስተግፊሩላህ ምንል ከሰላት በኋላ ሰላት ሰግደን ስናበቃ ሶስት ጊዜ ምን እንላለን አስተግፊሩላህ 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 ተውባ እናደርጋለን ወደ አላህ እንመለሳለን ወንጀል ሰርተን አይደለም ግን ሰላቴ አንተን የሚገባህን አይነት አይደለችምና አጓድያለሁ ብዙ ነገርና ማረኝ ማለት ነው አላህ Subhanahu Wa Ta'ala ስለ ውድ ባሮቹ ሲናገር ለይል ሰላት ሲሰግዱ ያድራሉ وبالاسحار هم يستغفرون الى سحور ሲመጣ ንጋቱ ሲደርስ እነኚህ አላህ ባሮች በልዩ ባህሪያቸው ምንድነው ኢስቲግፋር ያደርጋሉ ወደ አላህ ይመለሳሉ ለይሉን ሲሰግዱ አድረው ቁርአን ሲቀሩ አድረው ሲያለቅሱ አድረው የሚቋጩት ግን በእስቲግፋር ነው ለምን ማዕበድናከ ሐቅ ዒባደቲክ ምን ይላሉ ዑለማዎች የሚገባህን ያህል አላመለክንም የሚል ስሜት ይሰማቸዋል አሉ ለምንድነው የሚሰማቸው አሉ ወደ አላህ በቀረቡ ቁጥር የአላህ አዘማ ታላቅነት ልባቸው ላይ በደንብ እየታያቸው ይመጣል የአላህን ታላቅነት ልባቸው ትረዳለች አሉ የዛኔ ትንሽ ወንጀላቸው ከታላቁ ጌታ ፊት ትልቅ ይሆንባቸዋል አሉ ከስተት የሚጸዳለ ትንሽ ያጠፋቸው እኛ ወደ አላህ ያልቀረብን ሰዎች አላህ Subhanahu Wa Ta'ala ወደሱ ምን ቀርብ አላህ ያድርገን ምንም የማይመስሉን ከባባድ ወንጀሎች አሉ የአላህ አዘማ ልባችን ውስጥ ስለሌለ ማለት ነው የአላህ ትልቅነት ልብ ውስጥ ሲገባ ትንሽ ወንጀል ምን ይሆናል ግዙፍ ሆኖ ይታየዋል ሰውየው የወንጀሉ ማነስ ሳይሆን የወንጀለውን ማንነት ሲረዳ ትንሿ ወንጀል ትልቅ ትሆንበታለች كما قال الصحابه صحابه رضي الله عنهم من يلو ነበር በእኛ ጊዜ ትንንሽ ወንጀሎችን
እንደ ከባኢር እንቆጥር ነበር አሉ እንደ ትልልቅ ወንጀል እንደ ዚና እንደ ኸምር እንቆጥር ነበር እናንተ ግን ዝምብ እንኳን አርፎባችሁ እሺ እንደማለት ያክል እንኳን ዋጋ ተሰጡትም አሉ ይሄ የአላህ አዘማ ልባችን ውስጥ ሲያርፍ የአላህ ትልቅነት ልባችን ውስጥ ሲያርፍ ወንጀል ስለሰራን ብቻ ሳይሆን ወደሱ እንመለሰው ኸይር ስራም ሰርተን ወደሱ እንመለሳለን ለምን ይሄ የሰራነው መልካም ስራ ከቆሻሻ ነገር አይጸዳም ብለን ስለምናምን ሰላታችን ጾማችን استغفار ያስፈልገዋል በል እንደው ምን አሉ رابعه العدويه የምትባል ረህመቱላሂ ዐለይሃ ትልቅ የአላህ ወልይ ነበረች አላህ ወዳጅ ብለን የምናስባት ዓቢድ የነበረች ሴት ነበረች ምን አለች استغفر الله الاستغفاري استغفاري ራሱ استغفار ይፈልጋል አለች استغفاري ራሱ ገና መስጣት ይፈልጋል ማለት ነው ስለዚህ የአላህ ባሮች ወደሱ በቀረቡ ቁጥር ትንሽ ወንጀላቸው በጣም ግዙፍ ሆኖ ይታያቸዋል የሰሩት መልካም ስራ አሁንም እንዳጎደሉ ይሰማቸዋል ስለዚህ ያለ ማቋረጥ ተውባ ውስጥ ናቸው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም እኔ አንድ መጅሊስ ላይ ተቀምጬ ከሰባ ጊዜ ያላነሰ ወደ አላህ መለሳለሁ የሚሉ ነብዩ ሰለላሁ ዐለይሂ ወሰለም ወንጀል ሰርተው ነው እንደሳቸው ወንጀልስ ምሬልሃለሁ አልተባሉም እንዴ غفر الله لك ما تقدم من ذنبك وما تأخر ተብለዋል የሚመጣውንም ያለፈውንም ወንጀል ምሬልሃለሁ ተብለዋል ግን استغفار ያደርጋሉ ነብዩ ሰለላሁ ዐለይሂ ወሰለም ለይል ሰላት እግራቸው እስኪያብጥ ድረስ ይሰግዳሉ ምነው አላህ ምሮልህ የለም ወይ ሲባሉ ምን አሉ አፈላ አኩኑ عبدا شكورا አመስጋኝ ባሪያ መሆን የለብኝም እንዴ አሉ ነብያችን ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ መደምደሚያቸው توبانا استغفار نبر إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفره إنه كان توابا مهرة تأيك أو تبال النبي صلى الله عليه وسلم كذا هلو تقل كذا هلو مكرا كذا هلو ملكام سرا كذا هلو دعوة كذا هلو لوت بهالا الله من علاجه واستغفر لذنبك لا هاتاتوچي لستاتوچي ይቅርታ ጠይቅ ነብዩን አለይሂ ሰላቱ ወሰለም አላህ استغفار እንዲያደርጉ አዘዛቸው አኺር ዑምራቸው ላይ ይህ ቁርአን አያ በሚወርድበት ጊዜ ሰሃቦቹ ምን ተረዳቸው አሉ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ሰሃቦችን ሰብስበው ያው ነብዩ ሰለላሁ ዐለይሂ ወሰለም ተስቢህ እንዲያደርጉ استغفار እንዲያደርጉ አላህ አዘዛቸው አሉ ብዙዎቹ አብዱላህ ኢብኑ አባስ ከነሱ ውስጥ እድሜው ትንሽ ነበር ሰሃቢ ረዲየላሁ ዐንሁ من ترده አላቸው ምን አሉ قرب الاجل يا نبي صلى الله عليه وسلم መሞቻ ጊዜ መዳረሱን ይጠቁማል ይሄ سبحان الله فهم ايش لوسد ስለሆነ ተስቢህ አድርግ استغفار አድርግ እዚህ ዱንያ ላይ ቆይታን ያጠናቀቅ ነው ማለቱ ነው አሉ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ والله እኔም እንደዚህ ነው የገባኝ አሉ እኔም የገባኝ ይሄ ነው እዚህ መጨረሻውም መጀመሪያውም ምንድነው ተውባ ኢላላህ ዐዘ ወጀል ሙእሚኖች ሁሌም ያለ ማቋረጥ ወደ አላህ Subhanahu Wa Ta'ala ተውባ ያደርጋሉ አንድ መልካም ስራ ማንሰራው ሊኖር ይችላል ከዛ ከማንሰራው መልካም ስራ ተውባ ያስፈልገናል ስንሰራው ተውባ አደረግን ማለት ነው ስንሰራው ያንን ነገር ተውባ አድርገናል ማለት ነው ለምን አንድ ሙእሚን ተረቂ ማድረግ ደረጃውን የሚጨምር ስራ መጨመር በየጊዜው ከሱ ይጠበቃልና አሉ ወንጀል ስለሰራ ብቻ አይደለም አይኔ ከወንጀል ስለራኩ ከሐራም ነገር ስለራኩ እኔ ጥሩ ሁኔታ ላይ ነው ያለው አይልም ሙእሚን ሁሌም ራሱን አፕግሬድ ያደርጋል ሁሌም ያሳድጋል ራሱን እንግዲህ ከነዚህ ሐሳቦች ጋር የተያያዙ ጉዳዮችን ነው ዛሬ የምናየው ማለት ነው فلذلك ወደ አላህ መንገድ የገቡ ሰዎች ጉዞ የጀመሩ ሰዎች አላህ Subhanahu Wa Ta'ala እስኪያገኙ ድረስ ወዕቡድ ረበከ حتى يأتيك اليقين ሞት እስኪመጣ ድረስ ጌታን ተገዛ ተብሏልና እሱን እስኪያገኙ ድረስ ይህ ምግባቸው ነው ተውባ የሙእሚኖች ምግብ ነው ዋና ካፒታላቸውም ነው ይላሉ ዑለማዎቹ ዋና ካፒታላቸውም
ይሄው ተውባ ነው ዘንበል ያሉ ሰዎች ከዒባዳ በመዘናጋትም ይሁን ወደ ወንጀል መቀራመትም ይሁን ዘንበል ያልን ሰዎችን ቀጥ አድርጎ የሚያነሳን ተውባ የሚባለው መሳሪያ ነው ወደ አላህ መመለስ ሸምሰው እንደ መላእክት በአንድ ሐል ላይ ሁሌ አይቆይም ተፈጥሮ አይደለም በአንድ ሁኔታ ላይ አንቆይም አላህ Subhanahu Wa Ta'ala መላእክቶችን ከነዛዓት الشهوات የሻህዋ ስሜትን አላህ አነሳላቸውና ስጁድ ያደረገው ኢላ يوم القيامه ስጁድ ላይ ነው الى الابد ركوع ላይ ያለው ركوع ላይ ነው لا يعصون الله ما امرهم ويفعلون ما يؤمرون የሰው ልጅስ አንዴ ሰዓት አንዴ ውሃ አንዴ ሰው ይሆናል አንዴ አፈር ይሆናል ይሄ ሰው ልጅ ባህሪ ነው መመለሻው ቶሎ ተመልሶ መንገድ ላይ እንዲገባ የሚያደርገው ምን መሳሪያ ነው ተውባ የሚባል መሳሪያ ወደ አላህ መመለስ የምንለው አላህ Subhanahu Wa Ta'ala ያንን ምርጥ ትውልድ የሰሃባን ትውልድ ሪሳላውን መጀመሪያ ከነብዩ ሰለላሁ ዐለይሂ ወሰለም አፍ የወሰደውን እሳቸውን የማየት ክብር ያገኘውን ያን የሰሃባ ትውልድ መዲና ላይ ከጀይስ العسرة ወይም የመጨረሻው ነብዩ ሰለላሁ ዐለይሂ ወሰለም ከዘመቱት ዘመቻዎች የመጨረሻው ዘመቻ ላይ ከዛ ሲመለሱ አላህ ያንን ሙእሚን ማህበረሰብ በመልካምነት የተመሰከረለትን ረዲየላሁ ዐንሁም ወረዱ ዐንሁ አላህ ወደደላቸው ወደውለታልም የተባሉትን እነኛን ትልልቅ ሰሃቦች ምን አላቸው አላህ وتوبوا إلى الله جميعا أيها المؤمنون لعلكم تفلحون ሁላችሁም እናንተ ያመናችሁ ወይ ሙእሚኖችን ነው ወደ ፈጣሪያችሁ አላህ Subhanahu Wa Ta'ala ጥቅልል ብላችሁ ተመለሱ አላችሁ لعلكم تفلحون ሰክሰስፉል መሆን የምትችሉት የፈለጋችሁትን ማግኘት የምትችሉት ከምትፈሩት ነገር መዳን የምትችሉት በዚህ መንገድ ነው አላችሁ አላህ በምን በተውባ እስኪ ተውባ ያስፈልገኝም ይላል እኛውስ አለ አይ እኔ እኮ አልহামዱሊላህ ምን የለም አይደል እንዲህ የሚል ካለ የራሱ ተውባ ያስፈልገዋል ይሄ ንግግሩ ራሱ ተውባ ይፈልጋል በጣም ከባድ ንግግር ስለሆነ ማለት ነው ምን ይሄ ኢዕጃብ بالنفس እኔ ጥሩ ነኝ ከኔ በላይ ማን አለ እንደኔማ ማን አለ የሚለው ስሜት በጣም አደገኛ ስሜት ነው በጣም ራስን መታገል ያስፈልጋል በሌላ ቁርአን አያ ላይ ደግሞ አላህ عفوا ومن لم يتب فأولئك هم الظالمون على الله ወደ አላህ የማይመለሱ ሰዎች እነርሱ እኮ እነኛ በዳዮች ናቸው አለ አላህ ዛሊሞች ናቸው ወደሱ አለመመለስ ከወንጀልም ይሁን ካጓደልናቸው መልካም ነገሮች አለመመለስ ወደሱ ዙልም ነው ራስን መግፍ በራስ ላይ ግፍ መፈጸም ነው አላህ Subhanahu Wa Ta'ala ባሮቹን በእነዚህ ቁርአን አያዎች በሁለት ከፈላቸው ታኢብ ከወንጀሉ ከማጓደሉ የሚመለስ ወዛሊም ነፍሱን የሚበድል ሁለት ክፍል ነው ያለው የሰው ልጅ አጠቃላይ ማለት ነው ባሮቹን በሁለት ከፍሎታል ኩፍር ውስጥ ያለ ማዕሲያ ላይ ያለ ተቅሲር ላይ ያለ غير تائب ظالم ብሎታል ማለት ነው ومن لم يتب فاولئك هم الظالمون وتوبوا الى الله جميعا ايها المؤمنون لعلكم تفلحون ደግሞ የተባሉት ተውባ የሚያደርጉ ደግሞ ሌሎች ባሮች አሉት በሁለት ከፍሏቸዋል ሌላ ሶስተኛ የለውም ነብያችን አለይሂ ሰላቱ ወሰላም صحيح ቡኻሪ ላይ በተላለፈው ሐዲስ ላይ ምን አሉ ያ ايها الناس توبوا الى الله እናንተ ሰዎች ሆይ ወደ አላህ ተመለሱ إني لأتوب إلى الله في اليوم أكثر من 70 مرة أنا كو ودقيتاي ملسالله بكأنوس
ከሰባ ጊዜ በላይ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሁሌ ፋቲሓ ስንቀራ ገይሪል መግዱቢ ዐለይሂም ምን እንላለን? ወለዳሊን። አልመግዱቢ ዐለይሂም የሁዶች ናቸው ተብሎ ተተርጉሟል። አልመግዱቢ ዐለይሂም በእነሱ ላይ አላህ የተቆጣባቸው ሰዎች። ለምንድን የተቆጣባቸው? አላህ እያወቁ ስለሚያጠፉ። ወለዳሊን ነሳራዎች ናቸው ተብሏል። ለምን አላህ ዳሊን የጠመሙ አላቸው? ያለማወቅ በቅንነት ስለሚሳሳቱ የእውቀት ችግር ስላለባቸው ተብሏል። አይሁዶቹ ደግሞ እያወቁ ስለሚያጠፉ ነቢዩን ሰለላሁ ዐለይሂ ወሰለም አላህ ምን አለ? ያዕሪፉነሁ ከማ ያዕሪፉነ አብናአሁም ወንድ ልጆቻቸውን የረሕሙከላህ ወንድ ልጆቻቸውን የሚያውቁት ያክል ሙሐመድን ዐለይሂ ሰላቱ ወሰላም ያውቁታል። አይሁዶቹ ለብቻ ሆነው ሲያወሩ ምን ይባባላሉ? ሁዋ እሱ ነው ግን ይህ ሰውዬ ተውራት ላይ የተጠቀሰው ያ ሰው ራሱ ነው ይለዋል። ሁዋ እሱ ራሱ ነው ይለዋል ጓደኛው እኮ። እና ምን አሰብክ አለው። ምን አሰብክ? አን ኡዓዲህ ማ ዱምቱ ሐየን በህይወት እስካለሁ ድረስ እስከ መጨረሻው ጠላት አድርጌ ልይዘው ወስኛለሁ አለ። ሱብሃንአላህ። ረሱል ሰለላሁ ዐለይሂ ወሰለም ተውራት ላይ የተጠቀሱት እሳቸው መሆናቸውን ካረጋገጠ በኋላ ጠላትነት አወጀ። ከነዚህ ከሁለቱ ጎሳዎች መውጣት የሚቻለው በምንድን ነው? በተውባ ኢለላህ ዐዘ ወጀል። ሳናክ ከምንሳሳታቸው አውቀን ከምናጠፋቸውም ነገሮች መውጣት የምንችለው ወደ አላህ ሱብሓነሁ ወተዓላ በመመለስ። ሶስት የተውባ ሸርጦች አሉ ሁላችሁም እንደምታውቋቸው። በሰው ልጅ ላይ የተያያዘ ሲሆን አራተኛ ሸርጥ አለ ተውባ። ሶስቱ ሸርጦች ምንድናቸው? የሚያስታውሰኛል? አንደኛ መጸጸት አነደም። ሁለተኛ ወደዚህ ወንጀል አልመለስም ጸጸት። ያ ወንጀል በመፈጸሙ ምክንያት እንዴት ይህንን አደርጋለሁ እንዴት ይህንን እፈጽማለሁ ብሎ መጸጸት ያስፈልገዋል። የእውነት ማለት የእውነት መጸጸት። አላህ ይጠብቀን። አንዳንዴ እኮ ወንጀል ለመስራት አስቦ ሰውየው ሙሉ ዝግጅት አድርጎ ወንጀሉ ሳይሳካለት ሲቀር ይናደዳል፣ ይቆጫል። ላ ሐውለ ወላ ቁወተ ኢላ ቢላህ። አመለጠኝ ይላል። የሰው ገንዘብ ሊበላ ነይቶ ሰውየው ሲነቃበት ይበሳጫል። هذا مرض ነው፣ ይህ በሽታ ነው። ነዑዙ ቢላህ። አረ እንደው እንኳንም እንደው ተሳስቼ ነበር አይልም እንዴ ሰውየው? እንዴት ያመልጠኛል ያ ወንጀል ብሎ የሚጸጸት አለ። የተውባ ሸርጦች ውስጥ ግን ምንድነው? ያን ወንጀል በመፈጸሙ በጣም መንደም፣ ውስጡ በቁጭት በቃ እንዴት ያን ፈጸምኩት የሚል ስሜት ማለት ነው፣ ጸጸት። ሁለተኛው አልኢቅላዕ፣ ከዛ ወንጀል ኢሚዲየትሊ መነሳት፣ ወዲያውኑ ማቆም ያን ወንጀል። እዛው ላይ ያለ መጸጸት አይሆንም ማለት ነው። ከተጸጸተ እዛ ነገር ላይ ኢቅላዕ ማድረግ አለበት፣ መነሳት አለበት፣ ያን ነገር ማቋረጥ አለበት። ሶስተኛ ሸርጥ አልዓዝም፣ ሁለተኛ አልመለስም ብሎ ውሳኔ ላይ መድረስ። እነዚህ ሶስቱ ሸርጥ ናቸው። አላህና በባሪያው መካከል ያሉ ጉዳዮች ከሆኑ ማለት ነው። የሰው ሐቅ ከሌለባቸው፣ የሰራው መጥፎ ስራ አላህ ጋር ብቻ ያለ ሒሳብ ከሆነ፣ በሱና በአላህ መካከል ያለ ከሆነ ሶስቱን ሸርጦች አሟልቶ መመለስ አለበት። ይህንን አሟልቶ ከተመለሰ ዩበድሉ ላሁ ቢሰይአቲሂም ሐሰናት ብለዋል አላህ። ወንጀላቸውን በሙሉ አላህ ወደ መልካም ስራ ይቀይራል። ረሒም የሆነ ጌታ ነው አላህ ሱብሓነላህ። ኢነላሃ የፍረሑ ቢተውበቲ ዐብዲህ። አላህ እኮ በባሮቹ መመለስ ይደሰታል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ምሳሌውን ሲናገሩ ምን አሉ? ሰውየው ራሒላ ጭነቱን ጭኖ አንዲት ግመሉን ይዞ በረሃ ይወጣል። የበረሃ ጉዞ በጣም ከባድ ነው። ውሃው፣ የሚጠጣው ነገር፣ የሚበላው ነገር እሱ ላይ ባለበት
ደክሞት استظل تحت شجرة አንዲት ዛፍ ላይ ሄዶ ተጠለለ ከዛ እንቅልፍ ሽልብ አደረገው ሲነቃ የለችም ግመሏ ሙሉ ጭነቱን ይዛ ሄዳለች የመጣውም ሩቅ ነው እንዳይመለስ የቀረውም ሩቅ ነው መሃል ላይ ነው ያለው ይህ ሰውዬ ተስፋ ቆረጣሉ ነብያችን ሰለላሁ ዐለይሂ ወሰለም በቃ እንግዲህ እዚሁ ላይ መሞቴ ነው ብሎ እዛው ላይ አይኑን ጨፈና አድርጎ አሁንም ሽልብ አድርጎት ሲመለስ ቆማ አገኛት አስባችሁታል እንዴት ሊደሰት እንደሚችል በጣም ከመደሰቱ اللهم انت عبدي وانا ربك له ጌታዬ ሆይ አንተ ባሪያዬ ነህ እኔ ጌታህ ነኝ اخطا من شده الفرح لنبينا صلى الله عليه وسلم كدستاو بذات كدستاو برتات تساسات على نبينا صلى الله عليه وسلم اللهم انت ربي وانا عبدك للكل ጌታዬ ሆይ አንተ ጌታዬ ነህ እኔ ባሪያህ ነኝ ሊል ፈልጎ ገለበጠው አሉ ነብያችን ሰለላሁ ዐለይሂ ወሰለም ተሳሳተ አላህ عز وجل ባሪያው ወደርሱ ሲመለስ ይህ ሰውዬ ከሚደሰተው የበለጠ ይደሰታል አሉ ነብያችን ሰለላሁ ዐለይሂ ወሰለም والله غني عن العالمين ከኛ የተብቃቃ ጌታ ነው ግዱስ እኛ ወደሱ መንበለሳችን ስልጣኑ ላይ የሚጨምርለት ነገር የለም የአላህ ረህማ ግን ሰፊ ስለሆነ ሲመለስ ባሪያውም ይደሰታል ይቀበለዋል ከሰው ጋር የተገናኘ ከሆነ የሰው ሐቅ ካለበት የሰው ገንዘብ ወይም የሰው መብት ተነክቶ ከሆነ ያንን ነገር መመለስ ወይም ያ የተነካን መብት استحلال ማድረግ ያስፈልጋል ይሄው መጥቼልሃለሁ እንዲህ ብያለሁ እንደፈለክ አድርገኝ ብሎ ማለት አውፉታውን ወይ መቀበል አለበት በተለይ ከሰው ክብር ጋር ተያይዞ መቼም ገንዘብ ከሆነ ማን እንደወሰደው ይታወቃል ወይ በሽምግልና ይዟል ወይ አውፍ ይለዋል ወይ አስከፍለዋል ተለያየ መንገድ ይኖራል አይደል እንዴ በዚህ ዘመን ከገንዘቡ ያልተናነሰውም ከገንዘቡ በላይ ከባድ የሆነ የክብር ጉዳይ ነው የሰው ልጅ ክብር በአደባባይ በፌስቡክ በሶሻል ሚዲያ የወንድም ክብር ይነካል የሰው ክብር ይነካል በሐሰት ይወነጀላል አውፍ በለኝ እንኳን ብትለው መመለስና ማስተካከል አይቻልም ስንቱ ሰው ሼር አድርጎታል ስንቱ ሰው ላይክ ብሎታል ስንቱ ሰው ጋር ደርሷል ባንዴ ሱብሃንአላህ ምናልባት 100,000 ላይክ አግኝቷል 30,000 ሰዎች ሼር አድርገውታል ይህን ሰውዬ የት አግኝተህ ነው የተሳሳተው መረጃ በዚህ ሰውዬ ላይ የነገርኩ ነገር ስተት ነው ብለህ እርምት እንኳን ብትሰጥ መልካም ነገር ሼር አይደረግም በእኛ ማህበረሰብ ውስጥ ታውቃላችሁ ጥሩ ነገር ሼር አይደረግም ጥሩ ነገር ቶሎ አይሰራጭም ስለዚህ ምላስን ብዕርን መያዝ ያስፈልጋል ማለት ነው የሰው ክብር ላለመንካት ለአውፉታ የማይመች ወንጀል መስራት የለብንም ያخوان እንደው ከሰራን እንኳን ማለት ነው ያንንም እንስራ ያልኩ አይደል ግን ለአውፉታ አይመችም እኮ ያን ሰው ክብሩን እንዴት ነው የምንመልስለት ተብሪአ ማድረግ አለበት እኮ ሰው ይሄ ሰው እንዲህ ነው ብዬ ስሙን አጥፍቼው ከሆነ ስሙን ያጠፋውበት ቦታ ሄጄ ንጽህናውን እኮ ማረጋገጥ አለብኝ ሸርዓን እኮ የግዴታ ነው እሺ ተሰራጭቷል ማን ጋር እንደደረሰ እንኳን እናቀው እንዴት አድርገን ነው ይህን ሰው ስሙን የምናጸዳለት ክብሩን እንዴት አድርገን ነው የምንመልስለት እዚህ በጣም መጠንቀቅ ያስፈልጋል ያለንበት ዘመን ማህበራዊ ሚዲያው ለመልካም ነገር መዋል የሚችለውን ያክል ለጥፋት የመዋል እድሉ በጣም ሰፊ ነው ምናልባት እኔ በጻፍኳት አንዲት ጽሁፍ ጥላቻን ዘርቼ የአንድ ሰው ሐያት ቢቀጠፍ አላህ ዘንድ አልጠየቅም እንዴ አላህ እኮ ኸቢር ነው እያንዳንዷን ነገር የሚያጌታ ነው አላህ Subhanahu Wa Ta'ala እኔ በጻፍኳት ጽሁፍ ተነሳስቶ ጥላቻ አድሮበት ጎረቤቱን ቢገል አልጠየቅም እንዴ እኔ በተቃራኒው እኔ በጻፍኳት መልካም ነገር ያ ሰው ልብ ውስጥ ያለ ጥላቻ ቢከስምና ያሰበው መጥፎ ነገር ሳያደርገው ቢቀር አጅር አላገኝም
ኸቢር የሆነ ጌታ ነው አላህ የኛ ጌታ የውስጥን አዋቂ የሆነ ምን እየተደረገ እንደሆነ እያንዳንዷን ነገር የሚያውቅ የሆነ ጌታ ነው ጌታችን እዚህ ጌታ ጋር ያለን ግንኙነት በጣም ጥንቃቄ ይፈልጋል ማለት ነው በተለይ ደግሞ ፊትና በበዛበት በዚህ ዘመን በጣም መጠንቀቅ ያስፈልጋል ፊትናን የሚቀንስ ነገር ለመጨመር ነው መጣር ያለብን ፊትናን የሚቀንስ ነገር ፊትናን የሚያጠፋ ነገር ፊትናን የሚያባብስና ነዳጅ የሚሆን ነገር አይደለም መጨመር ያለብን ህዝባችንን ልናዝንለት ይገባል እንደው በዱንያ ሐሳብ በዱንያ አይን እንኳን ስናየው ዱንያ ላይ ያሉ እነኚህን ፍጡራን irrespective of their religion ሃይማኖታቸው ምንም ይሁን ዘራቸው ምንም ይሁን በሰውነታቸው ሊኖሩ መብታቸው ነው ዱንያ ውስጥ በእኛ መጥፎ ብዕር በእኛ መጥፎ ንግግር የሰዎች ማንነት ክብር ህይወት አደጋ ላይ ከወደቀ ወላሂ ዲናችንም ዱንያችንም አደጋ ውስጥ ነው ያለው ይሄ ተውባ ይፈልጋል የስከዛሬው ሆነ እስኪ ቆም ብለን ምንድነው የተናገርኩት ምንድነው የጻፍኩት የሚጠቅም ነገር ነው ወይ የጻፍኩት ለሀገር ለወገን የሚበጅ ነገር ነው ወይ ያልኩት አንዳንድ ጊዜ እኛ ላንጽፍ እንችላለን የተጻፈንም ማሰራጨት እኮ ከባድ ወንጀል ነው አይደለም እንዴ ላንጽፈው እንችላለን ግን እኛ ፍሬንዶቻችን ከሆኑ ጓደኞቻችን ከሆኑ እኛን ለሚከተሉ ሰዎች ያንን መጥፎ ነገር ደግሞ ስናሰራጭ ሌላ ወንጀል ነው አይደለም ያው እኛ እንደጻፍነው እኮ ነው የሚቆጠረው አደረስነው እኮ ኤጀንት ሆን ማለት ነው ለዛ መጥፎ ነገር ማሳኪያ ሆን ማለት ነው لذلك ان شاء الله እነዚህን ነገሮች በጣም ጥንቃቄ ማድረግ መቻል አለብን ማለት ነው ነብዩ አለይሂ ሰላቱ ወሰለም ከወንድሙ ዘንድ የበደለው ነገር ያለበት ሰው አሉ መዝለማ ያለው ሰው ሚማሊን ገንዘብ የዘለመ ሰው የበደለ ሰው ያታለለ የነጠቀ ሰው وعرض ክብር ያጎደፈ ሰው فليتحلله اليوم ዛሬውኑ ይስላሉ ነብያችን ሰለላሁ ዐለይሂ ወሰለም ወንድሜ እኔ ያክል ገንዘብ ወስጀባለሁ እከፍላለሁ መክፈል ወይም አውፍ በለኝ ወይም ጊዜ ስጠኝ ወንድሜ ክብርህን አጉድያለሁ ስምህን አጥፍቻለሁ አውፍ በለኝ فليتحلله اليوم ዛሬውኑ ይጨርሳሉ ነብያችን ሰለላሁ ዐለይሂ ወሰለም قبل أن لا يكون دينار ولا درهم إلا الحسنات والسيئات على نبينا صلى الله عليه وسلم دينارم درهمم يللبت كان كممطاتو بفيت አሉ حسنانا سيئة ብቻ በስራ መዝገብ ላይ ያለ አካውንት ውስጥ የስራ መዝገብ አካውንት ውስጥ ያለው ገንዘብ አይደለም ገንዘብ አንሰጥም ያኔ አላህ ፊት ነብያችን ሰለላሁ ዐለይሂ ወሰለም በአንድ ወቅት ሰሃቦቹን አተድሩነ መል ሙፍሊስ አሉ ደሃ ማለት ማን እንደሆነ ታውቃላችሁ አግኝቶ ያጣ ማለት ነው ሙፍሊስ ማለት አግኝቶ ሀብታም የነበረ ሰው ከስሮ ሲደህይ ሙፍሊስ ይባላል አፍለስ ባንክራፕትድ ማለት ነው የነበረው ሰው ሲከሳስር ማለት ነው ትነግሩኛላችሁ ወይ ማን ነው ይሄ እንዲህ አይነት ሰው ታውቃላችሁ ወይ እስኪ ንገሩኝ አሉ ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦቹ ምን አሉ المفلس عندنا من لا درهم له ولا دينار ولا متاع او كما قال الصحابه درهم دينار እቃ የቤት እቃ የሌለው ሰው ይህን ነውኛ ሙፍሊስ ምንለው አሉ አላላ ነብያችን ሰለላሁ ዐለይሂ ወሰለም ሌላ ዴፊኒሽን ነገሯቸው ሌላ ትርጉም የሙፍሊስ የቂያማ ቀን የተራራ ያህል ኸይር ስራ ሰርቶ ይመጣል አሉ ጾም ዘካ ሰደቃ ለይል ሰላት አትከምሮ ይመጣል አሉ وقد شتم هذا ከዚሁ ጋር አብሮ ግን አንዱን ሰድቧል ያንዱን ክብር አጉድሏል ያንዱን ደም አፍሷል
ያንዱን ገሏል ሌላ ደግሞ ማአት የሰው ሐቅ ደግሞ ተሸክሞ አብሮ ይመጣል ተራራ ያክል መልካም ስራና እንደዚሁ ደግሞ የሰዎች መብት ተረግጠው የሰው ሐቅ ተነክቶ ደግሞ ወንጀል ይዞ ይመጣል አሉ فيؤخذ من حسناته الله እንግዲህ ማሊክ يوم الدين አይደል ማሊክ يوم الدين እኮ ዳኛው እሱ ነው ፈራጁ እሱ ነው ፍርዱ ደግሞ ዝንፍ አይልም እያንዳንዷ በሰው ላይ የፈጸምካትን ወንጀል ከሐሰናህ እየተነሳ ክፈል ይባላል እየተነሳ ይከፈላል حتى اذا نفد حسناው በሙሉ ያልቃል አሉ ነብያችን ሰለላሁ ዐለይሂ ወሰለም አያችሁ ሙፍሊስ አላህ ይጠብቃል ይጨርሳል ሐሰናውን فيؤخذ من سيئاتهم እሱም ይሰጠው ጨረሰ አይደለም ከነሱ ወንጀል ይያዝና ወደሱ ይደረጋል ثم يطرح في النار ከዛም ጀሃነም ላይ ይወረወራል አሉ ነብያችን ሰለላሁ ዐለይሂ ወሰለም ሀብታም ሆኖ መጣ መጨረሻ ላይ የሰዎችን መብት በመዳፈሩ ምክንያት ምን ሆነ ባዶ ሆኖ ከድህነትም በታች ኔጌቲቭ ገብቶ ወደ ጀሃነም ወረደ አላህ ይጠብቀን ዓለም ላይ ሂዩማን ራይትስ የሰው ልጅ መብት ይባላል አይደል والله እንደ እስልምና የሰው ልጅ መብት የሚያከብር የለም ለምን መሰላችሁ የሰው ልጅ መብት ፖሊስ ያያየ ላይፈጽም ይችላል አንድ ሰው ሊያከብር ይችላል የፖሊስ የሰው ልጅ መብት ፖሊስ ኖርም አልኖርም ግን አላህ ያየኛል በቃ የማንንም መብት የማንንም ሐቅ መዳፈር የለብኝም የሚለው ሙራቀባ ዳኺልያ የውስጥ የሆነ ፖሊስ አለ በአንድ ሙስሊም ውስጥ ሐቂቃ እስልምናን ስኒዝ እንዲህ ነው የሚሆነው የሰው መብት ይከበራል ለምን ነገ ሐሰናዬን ማቀበል አልፈልግማ ለፍቼ ጥሬ ግሬ ጀነት ገባበታለሁ ብዬ የሰበሰብኩትን ሐሰና እሰጣለሁ እንዴ ለሰው አይደል እንዴ ሐቂቃ እስልምናን ስንኖረው እንደዚህ ነው የሚሆነው ማለት ነው ስለዚህ ሰው መብቱን አይደፋፈርም የአኺራ ጉዳይ ስለሆነ ዱንያ ላይ ስለምንጠየቅ ብቻ አይደለም አኺራም ላይ ሐሰናችንን በሙሉ የሚያርገፈግፍ የሚያሟጥጥ ስራ ስለሆነ ማለት ነው አላህ ይጠብቀን اللهم يا حي يا قيوم برحمتك نستغيث እንግዲህ የሰው ልጅ መብት የነካ ነው በጊባ በሐሜት ወይም ስም በማጥፋት ከሆነ ያንን ነገር ለሰውየው መንገር አለብን ወይስ የለብንም የሚል ዑለማዎቹ ጋር የተለያዩ ሐሳቦች አሉ አንድን ሰው እንዲህ ብዬ አምቻለሁ እንዲህ ብዬ ስምህን አጥፍቻለሁ ብሎ ሄዶ ነግሮት ከዛ በኋላ ይቅርታ ይጠይቀው ወይስ እንዴት ይሁን ኢዕላም ያድርገው ያሳውቀው ግልጽ ነው ጥያቄው አቢ ሐኒፋ እና ማሊክ ኢማሙ ማሊክ እና ኢማም አቡ ሐኒፋ ሸርጥ አድርገዋል ኢዕላም ማድረግ ማሳወቅ አለበት ብለዋል ማሳወቅ መንገር አለበት ይህንንም ቅድም በቀራሁት ሐዲስ መሰረታ فليتحلله اليوم ዛሬውኑ አሳውቆ አውፉታውን ይቀበል በሚለው ሐዲስ መሰረት ማለት ነው ሌላው ቀውል ደግሞ ሌሎች ዑለማዎች ደግሞ ማሳወቁ ሸርጥ አይደለም ብለዋል ማሳወቁ ቅድመ ሁኔታ አይደለም በአላህና በሱ መካከል ያለው በቂ ነው ያ ረብ ማረኝ አጥፍቻለሁ ብሎ ያማውንም ወይም የሰው ስም ያጠፋውንም እንደዚህ አጥፍቻለሁ ብሎ እሱ እዛው ላይ መያዝ አላህ ጋር ብቻ ሊጨርስ ይችላል ያማውን ሰው ግን ያማበት ቦታ ጋር ሄዶ ያንን ነገር ስተት መሆኑን መናገር አለበት ወይም ስም ያጠፋበት ቦታ ላይ ሄዶ እንዲህ ያብዬ የነገርኳችሁ ስተት ነው ሰውየው ንጹህ ነው ብሎ ምን ማድረግ አለበት ማጥራት አለበት ቅድም ያልኳችሁ ችግር እዚህ ላይ ነው የሚመጣው
በፌስቡክ ስሙን ያጠፋ ሰው የት ሄዶ ነው የሚያጸዳለት? እስኪ ንገሩኝ። ፖስት ሊያደርግ ይችላል። አሁን እንዲህ ማለቴ ስህተት ነው እገሌ እንዲህ አይደለም ብሎ ሊጽፍ ይችላል። ግን እሱ ላይደርስበት የሚችለው ብዙ ቦታ ላይ ደርሷል ኦሬዲ። ቅድም እንዳልኳችሁ እንዲህ አይነት መልካም ነገሮች ብዙ ስለማይሰራጩ ማለት ነው። ሌሎች ዑለማዎች አይ ስሙን ማንሳ استغفار ያድርግለት ብለዋል። እሱም استغفار ያድርግ፣ ለዛ ሰውዬ ደግሞ ምህረት ይጠይቅለት፣ ያ ረቢ ማረው ወንድሜን። ምክንያቱም እንደዚህ ብሎ መናገሩ ሌላ ሙሲባ፣ ሌላ በግንኙነታቸው ላይ ሌላ ችግር የሚያመጣ ከሆነ ያንን መከላከሉ ይሻላል ያሉ ዑለማዎች አሉ። እንግዲህ እነዚህ ይህንን ሸይኽ الاسلام ابن تيمية رحمة الله عليه መፍሰዳ ስለሚያመጣ መስላሐ ስለሌለው በዚህ መልኩ ቢያደርግ እሱና አላህ ጋር ብቻ ጨርሶ ለዛ ግን استغفار ቢያደርግለት ዱዓ ቢያደርግለት ይሻላል የሚለውን የመረጡ ዑለማዎች አሉ። ምን ያክል ከባድ እንደሆነ እንድናየው ነው። ገንዘብ የወሰደ ሰው ግን አሉ ይሄ ክብር ሐሜት ምናምን ሲሆን ነው። ገንዘብ የወሰደ ሰው ግን ምንም ጥርጥር የለውም ገንዘቡን ከመመለስ ውጪ ሌላ አማራጭ የለም። አላህ ጋር ብቻ ተውባ አደርጋለሁ አይባልም አይባልም። በገንዘብም በማታለል ለተውባ የማይመች አይነት ወንጀልም የምንሰራ ሰዎች አለን። አላህ ይጠብቀን። ብዙ ጊዜ ማነሳው አንድ ምሳሌ አለ። ሰውየው እስክርቢቶ ያስገባል አሉ። እስክርቢቶ 2 ኮንቴነር 3 ኮንቴነር እስክርቢቶ ውስጡ ቀለም የለውም ባዶ ማለት ነው። ምናልባት እዛ ደረጃ መዳቢ ምናምን ከፊት ለፊት ያለውን ቀለም ያለው ያደርገዋል፣ ከኋላ ግን ይጭነዋል ባዶ። 2 ሚሊዮን 3 ሚሊዮን እስክርቢቶ ከተማው ላይ ያሰራጫል፣ አገሪቱ ላይ ይሰራጫል። 5 ብርና 3 ብር ከመቀነታቸው ፈተው የገዙ እናት ልጃቸው ሄዶ ሲጽፍ የለም አይሰራም። እንዴት ነው ይሄን የምታዩት ያ ኢኽዋ? ከዛ ደሃ ማህበረሰብ እኮ ነው እየሰረቀ ያለው ይህ ሰውዬ። እንደው ልመልስስ ቢል እንዴት ብሎ ነው የሚመልሰው ይህ ሰውዬ? والله ከባድ ነው በጣም። وحسابه على الله እንዲህ አይነት ምክንያቱም የሰው ሐቅ ጉዳይ አላህ ጋር ነው ያለው። አላህ ይሄ እዛው ጨርስ ነው በቃ። ወይ ከሐሰናው ተነስቶ ይሰጣል ወይ የሰዎቹ ወንጀል ተነስቶ ወደሱ ይሄዳል። በዚህ መልኩ የመጣ ገንዘብስ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት በሐራም የተገነባ አካል ሰውነት ፈናሩ አውላ ለህ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ሳት ለሱ ተገቢ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ልጆቻችን እንዴት ይህንን ገንዘብ እናበላቸዋለን? ይህንን ገንዘብ እንዴት እኛ እንበላለን? በዚህ ገንዘብ እንዴት መኪና እንነዳለን? ከባድ እኮ ነው አይደል እንዴ? ሐቂቃ ቆም ብለን የምሰራው ስራ እንዴት ነው? እስከዚህ በፊት ያለው አልፏል። ማስተካከል የምንችለውን ያክል እናስተካክል። ሌላውን በሰደቃም በምንም ለመሙላት እንሞክር። ወደፊት ደግሞ ከእንደዚህ አይነት ወንጀሎች ሙሉ ለሙሉ ለመራቅ መወሰን መቻል አለብን፣ ሸርጦቹን አሟልተን ማለት ነው። ሌላው ጥያቄ የሚነሳው አንድ ሰው ከወንጀል ተውባ ካደረገ ከወንጀሉ በፊት የነበረበት ደረጃ ላይ ነው የሚሆነው ወይስ ከዛ ያነሰ ደረጃ ላይ ነው የሚሆነው ወይስ ከዛ በላይ የሆነ ደረጃ ላይ ይሆናል? ወንጀል ከመስራቱ በፊት ከነበረበት ደረጃ ከፍ ነው የሚለው ዝቅ ነው የሚለው ወይስ ባለበት ነው የሚሆነው? ወደ አላህ ሲመለስ እንዴት ነው የሚሆነው አሉ። የተወሰኑ ዑለማዎች አይ አንድ ሰው ወንጀል ሰርቶ ተውባ ካደረገ ወደ ነበረበት ደረጃ ይመለሳል። ምክንያቱም ተውባ ወንጀልን በሙሉ ጠራርጋ ነው የምታጠፋው። እዚህ ተውባ አድርጓል፣ ይመለሳል ወደ ነበረበት
وتصيره كأن لم يكن መጀመሪያ እንዳልተፈጸመ አድርጎ ነው የሚቆጥረው ተውባው ያን ወንጀል እንዳልተፈጸመ ነው የሚያደርገው ሙሉ ለሙሉ ስለሚያጠፋው መመለሱ ደረጃውን አያጎልበትም አሉ ሌሎች ዑለማዎች ደግሞ አይ ወደ ነበረበት ደረጃ አይመለስም አሉ ምክንያቱም ይህ ሰውዬ ወንጀል ከመፈጸሙ በፊት እየወጣ ነው ወደ ላይ እየወጣ ነው ወንጀል ሲፈጽም ደግሞ ወርዷል አሁን ተውባ ሲያደርግ ከነበረበት ደረጃ ዝቅ ይላል እንጂ እንዴት ብሎ ከፍ ይላል ወደ ነበረበት እንዴት ይመጣል ያሉ ዑለማዎችም አሉ ሼኽ الاسلام ابن تيميه رحمه الله عليه ደግሞ ምን አሉ ከታኢቦች ውስጥ አሉ ወደ ነበረበት ደረጃ ማይመለሳል አሉ ወደ ነበረበት ደረጃ መመለስ ብቻ አይደለም ወደ ከነበረበትም ወደ ተሻለ የሚወጣም አለ አሉ ተግባብተናል ወደ ነበረበት ማይመለስ አለ ዝቅ የሚል አይ እንደውም ከነበረበት ወደ ተሻለ የሚመጣም ሰው አለ ነብዩላህ ዳውድ እኮ አሉ ተውባ ካደረጉ በኋላ ከነበሩበት ደረጃ ጨምረዋል አሉ ተውባ አደረጉ አይደለም የሆነ ፍርድ ተጠየቁ ፍርዱ ላይ አስተያየት ሰጡ እንዴት ያንን ፍርድ አደረገ እዛ ተውባ አድርገው ስጁድ አደረጉ አላህ ከፍ አደረገ ደረጃቸውን ለዚህ ምሳሌ ሰጡ አንድ ሰው ሙሳፊር ነው መንገደኛ ነው እቺ ምሳሌ በደንብ እንየት በተረጋጋ መንፈስ መንገዱን እየመራ ነው በሰላም እየተጓዘ ነው አንድ ጊዜ ያርፋል አንዴ ይጓዛል ሲደክመው አረፍ ይያለ እየተጓዘ ቀጠለ በሌላ ጊዜ ደግሞ እንቅልፍ ይወስደዋል አሁን ወደ አላህ የሚደረግ ጉዞ ጋር አያይዛችሁ እዩት የዚህን ተጓዥ ሁኔታ ማለት ነው በዚህ ሁኔታ ላይ ያለ አንድ ጥላ አገኘ የዛፍ ጥላ እና ቀዝቃዛ ውሃ የሚመነጭባት ደግሞ ምንጭ አገኘ የሚያምር አበባ ያለበት ነው ደግሞ ያ ጥላ ዛፍ አለው አበባ አለው ምንጭ ውሃ አለው ነፍሱ ወሰወሰችው በቃ ሂድ አለው ወደዚህ ቦታ ሄደና እዛጋ አረፈ ጥላውና ውሃው ላይ አበባው የሚያምር ቦታ ላይ ሄዶ አረፈ ከዛ ጠላት መጣና አጠቃው ለካ ያ ነገር ወጥመድ ነበር ጠላት መጥቶ ወረረው ያዙት አሰሩት ወደ ጉዞውን እንዳይቀጥል ጠፍንገው አስረው ወረወሩት ይሄኔ እንደጠፋ ታወቀው ከመንገዱም እንደተቋረጠ ገባው በዚህኔ ሪዝቁ الوحوش እንደሆነ የአውሬ እራት እንደሆነ አወቀ ተስፋ ቆረጠ የሚደርስበትም መንገድ በጣም ረጅም መንገድ ነው ዛጋ ካልደረሰ ችግር ነው በዚህ ሁኔታ ላይ ያለ ወላጅ አባቱ በጣም የሚወደው ወላጅ አባቱ የሚያዝንለት ወላጅ አባቱ ጀርባው በኩል ነካ አደረገውና ይሄን የታሰረበትን ፈታታለት ናበል እኔ ጋር ባለውና ፈረስ ላይ አውጥቶ ይዞት ጉዞውን ቀጠለ ናም ግልጽ ነው ይህ ሰውዬ ጉዞው ላይ ያለ ያ ያለፈውን ነገር አስቦ ከዚህ በኋላ እኮ እንደዛ አይነት የሚያምር ነገር ቢያጋጥመኝ መውረድም መውደቅም የለብኝም እንደውም ጉዞዬን የበለጠ ማፍጠን አለብኝ ቶሎ መጓዝ አለብኝ ብሎ ወስኖ እንቅስቃሴውን ከጨመረ ከመጀመሪያ የተሻለ ሁኔታ ላይ ይሆናል ተግባብተናል አሁንም ግን ፉቱር ላይ ከሆነ
አይ ያቻ አበባ እንዴት ታምር ነበር እያለ መለስ ቀለስ እያለ እያየ አሁንም ባገኝ ምናልባት እሳሳት ይሆናል ብሎ እየፈራ የሚሄድ ከሆነ ደረጃው ወረድ ብሏል ማለት ነው። ጉዞውም እንቅስቃሴው ፍጥነቱ ቀንሷል። ተግባብተናል። ወደ አላህ በሚደረግ ጉዞ ላይ የሚያማልሉ ወንጀሎች ጠልፈው ሊጥሉን ይችላሉ። ተውባ ከዛ ከተሳሰርንበት ነገር በጣጥሰን እንድንወጣ ያደርገናል። ግን ተውባ በኋላ ላይ ያን የሰራሁትን ወንጀል ለማካካስ እንደ ሁለተኛ ላለመውደቅ በደንብ ዒባዳ ላይ ምን ላይ በአጠቃላይ የኔ ማንነት ላይ ጠንክሬ የምገፋ ከሆነ የተሻለ ደረጃ ላይ ደርሳለሁ። ነገር ግን የምሰንፍ ከሆነ አሁንም ያ የወንጀል ለዛ በደንብ ያለቀቀኝና እንደገና የሚስበኝ ከሆነ ተውባዬ ደካማ ስለሆነ ደረጃዬም ዝቅ ይላል ማለት ነው። ገብቶን አላለም? ምሳሌው አይ ቲንክ የሚያስታርቅ ይመስለኛል። የሼኹ ባላንስድ የሆነ ቪው ነው ማለት ነው። አይ ታች ነው የወደቀም ነው አይባልም፣ ወዳለበትም አይመለስም አይባልም። እንደ ሰውየው እንደ ታኢቡ ሁኔታ ይወሰናል ማለት ነው። ተውባው ነሱህ ከሆነ ወደ አላህ የበለጠ እንዲቀርብ የሚያደርገው ከሆነ ነገር ይሆናል ማለት ነው። እንደዚህ ላይ አንድ ምሳሌ መጥቀስ ያስፈልጋል ይመስለኛል። በጣም በእስልምና ታሪክ ውስጥ ትልቅ ቦታ የነበራቸው ፉደይል ብን ዒያድ ረሒመሁላህ አላህ ስብሓነሁ ወተዓላ ይዘንላቸው በጣም ትልቅ ዓቢድ ዓሊም የነበሩ ሰው ናቸው። ተውባ ከማድረጋቸው በፊት ቃጢዕ ጠሪቅ ነበሩ፣ ሽፍታ ነበሩ። ሽፍታ መንገድ ላይ የራሳቸው ቡድን ጋንግስተር ቡድን አላቸው። ከዛ ቅፍለት ምናምን ሲያልፍ ነጋዴዎችን እያስቆሙ የሚገሉና እንትን የሚሉ የሚዘርፉ ናቸው። በዛ አይነት ሁኔታ ላይ እያሉ ከዚህም አልፈው የሰዎችን ቤት በሌሊት ሮበርስ ናቸው ማለት ነው። ዘራፊ የሌሊት ዘራፊም ጭምር ነበሩ። ለመዝረፍ ሁሉ ሰዎች ቤት ውስጥ ሁሉ ይገባሉ። ታዲያ ፉደይል ወጣት እያሉ ማለት ነው አንድ ሰው ቤት ለመግባት በሚያስቡበት ጊዜ አንድ የቁርአን አያ ይሰማሉ። አዑዙ ቢላሂ ሚነ ሸይጣን ረጂም አለም ያእኒ ሊለዚነ አመኑ أن تخشع قلوبهم لذكر الله وما نزل من الحق ولا يكونوا كالذين أوتوا الكتاب من قبل فطال عليهم الأمد فقست قلوبهم وكثير منهم فاسقون ألم يأني للذين آمنوا لن لامنوا تسوتشي جزيو على الرسن موي إلى الله سبحانه وتعالى. Is it not the right time? أهون أيضا لم موي جزيو على الرسن موي أن تخشع قلوبهم لذكر الله لله تقساس لبوچاچو يمفربت غزي الدرسنم ولا يكونوا كالذين اوتوا الكتاب እንደነኛ መጽሐፍ እንደሰጠናቸው የመጽሐፉ ባለቤቶች የማይሆኑበት ጊዜ አልደረሰም ወይ? የመጽሐፍቱ ባለቤቶች ምን ሆኑ? فطال عليهم الامد ጊዜ በረዘመ ቁጥር فقست قلوبهم ቀልባቸው ደረቀች አለ አላህ Subhanahu Wa Ta'ala። وكثير منهم فاسقون አብዛኞቹ ከነርሱ ውስጥ ደግሞ ፋሲቆች ናቸው፣ ከመንገድ የወጡ ናቸው። ጊዜው አልደረሰንም ወይ የሚለውን የቁርአን አያ አንድ ሰው በሌሊት ሲቀራ ይሰማሉ። ፉደይል ብን ዒያድ የሰው አጥር ላይ ተንጠልጥለው ሊገቡ የሰው ቤት ነዓም አነ الوقت አዎ ጊዜው ደርሷል ጌታዬ፣ አዎ ጊዜው ደርሷል ጌታዬ። ፈታበ ኢለላህ ወደ አላህ ተመለሱ። እዛው ላይ ያሉ ወረዱ ዱብ። ከዛ በኋላ ከዛ ሁኔታቸው ሙሉ ለሙሉ ራቁ፣ ወደ ዒልም ገቡ። ሐረም ነው ውሏቸው፣ ዒልም ቀሩ፣ ዓሊም ሆኑ። እዛው ሐረም ላይ ሆነው ሰዎችን ማስተማር ጀመሩ። يا عابد الحرمين لو أبصرتنا لعلمت أنك بالعبادة تلعب. يا الله
ሌላኛው ዓሊም እሳቸው ዓቢድ አልሐረመይን ተባሉ በዒባዳ ብዛታቸው የመካና የመዲና ዓቢድ ተገዢ ዓቢድ አልሐረመይን ተባሉ ስማቸው ማለት ነው የዒባዳቸው ብዛት ታዲያ ሌላኛው ዓሊም ሌላኛው ሳሊሕ ሀገር ጥበቃ ድንበር ወጡና ጂሃድ ወጣው ግጥም ጻፉላቸው አንተ ዓቢድ አልሐረመይን ሆይ ለው አብሰርተና እኛ ያለንበትን ትግል ብታውቅ ለዓሊምተ አነከ ቢልዒባደቲ ተላዕቡ አሏቸው በዒባዳ የተጫወትክ እንደሆነ ይገባህ ነበር አሏቸው አንተ ሐረም ላይ ሆነ እየሰገድክ እዛው ግጥማቸው ላይ ምን አሉ አንተ ጉንጭህን በእንባ ታጥባለህ የኛ አንገት ደግሞ በአላህ መንገድ ላይ በደም ይታጠባል አሏቸው አገርህን ጠብቅ ምን ትሰራለህ እዛ ማለት ነው ታዲያ ፉዳይል ኢብኑ ኢያድ ጓዛቸውን ሸክፈው እንደገና ካልሄድኩ አሉ ወደዛ አረ ሐረም ላይ ማን አለ ተቀመጥ ተብለው ተለምነው እዛው እንዲቀመጡ ተደረጉ እኒህ ሰው ምንድነው የነበሩት አልኳችሁ መንገድ አቋርጠው የሰው ንብረት የሚዘርፉ ቃጢዑ الطريق ነበሩ ተውባ ሲያደርግ አንድ ሰው ምን ይሆናል ማለት ነው የእውነት ተውባ ከሆነ ከነበረበት ሐል የተሻለ ሁኔታ ላይ መድረስ ይችላል ምክንያቱም ዑለማዎቹ ምን አሉ ስንት ኸይር ስራ አለች አሉ ሰውየውን ከአላህ ምታርቅ ስንት ወንጀል አለች ሰውየውን ወደ አላህ ምታቀርብ ተመልከቱ ሱብሃንአላህ ስንት ኸይር ስራ አለች ሰውየው ይኮራባትና ይዩልኝ ሁናበት ኢኽላስ ሳይኖራት ቀርቶ ከአላህ የምታርቅ የሆነች መልካም ስራ አለች መጠንቀቅ ያስፈልጋል ማለት ነው መልካም ስራም ስንሰራ ለማን ብለን የሰራ ነው ምን ፈልገንበት ነው ብለን መፍራት ያስፈልጋል ማለት ነው والذين يؤتون ما آتوا وقلوبهم وجلة الله عز وجل በቁርአን ላይ እንዳለው እነኛ የሚሰሩትን ሲሰሩ ልባቸው የምትፈራ አላህ አይሻ ረዲየላሁ ዐንሃ ወንጀል የሚሰሩትን ነው ወይ ብላ ጠየቀች ነብያችን ሰለላሁ ዐለይሂ ወሰለም አይ አይደለም አሉ ነብያችን ሰለላሁ ዐለይሂ ወሰለም መልካም ስራ ሰርተው ልባቸው የምትፈራ ነች አሉ ነብይ ሰለላሁ ዐለይሂ ወሰለም መልካም ስራ ሰርተው ወንጀል ሰርተው አይደለም ልባቸው የምትፈራው መልካም ሰርተው እቺን ስራዬን አላህ ይቀበለኝ ይሁን ወይ ብለው የሚፈሩ ማለት ነው ምክንያቱም ኸይር ስራም ሆነ ከአላህ ልታረቀን ስለምትችል ሪያ ከገባባት አላህ ማይወደው ስሜት ከገባባት ማለት ነው ወከም من ማዕሲያ ሆና ደግሞ ወደ አላህ የምታቀርባለች ምን አይነት ማዕሲያ ተውባ ያደርግና ሰውየው ያችን ማዕሲያ አይረሳትም አሉ ሁሌ ይቆጨዋል ሁሌ ራሱን ይወቅሳል ሁሌ ለመልካም ነገር ትገፋፋዋለች ያችን ለማካካስ ያቺ ጥፋቱ ምን ትሆናለች ማለት ነው ለኸይር ስራ መጨመሩ ምክንያት ትሆናለች ያቺ ወንጀል እጁን ይዛ ጀነት ታስገባዋለች አላህ Subhanahu Wa Ta'ala ወደሱ ከሚመለሱ ባሮች አላህ ያድርገን ተውባ የቀልብ መድኃኒት ነው ረሂም የሆነ ጌታ ነው ያለን እንደውም እሱን ማረን ብለን ሳንለምነው ስንቀር ነው የሚቆጣው ወደሱ በተመለስን ቁጥር إن عبدي علم أن له ربا يغفر الذنوب በጣም መመላለስ ሲያበዛ እኮ ባሪያው ወድቆ ተመልሶ ወደ አላህ ሲመለስ ግን ላልወድቅ ብሎ ነው ግን አሁንም ይወድቃል ይሳሳታል እንደገና ተመልሶ ወደ አላህ ሲሄድ ከዛ ጀሊሉ ምን ይለዋል አሉ ባሪያዬ እኮ የሚምር ጌታ እንዳለው ስላወቀ ነው የሚመላለሰው ምሬለታለሁ ይላል አላህ لا إله إلا الله أن له ربا يغفر الذنوب ወንጀል የሚምር ጌታ አለኝ ብሎ እኮ ነው ወደኔ የሚመለስ ይላል አላህ እንዲህ አይነት ረሂም የሆነ ጌታ ነው ያለን እንመለስ ጉድለታችን ብዙ ነው አገራችንም ያለችበት ሁኔታ እንደዚህ የሆነበት የኛው ወንጀል ነው በላ በወንጀል ለሚመጣው የሚነሳው በተውባ ነው በላ የሚመጣው ከወንጀል የተሳተ የአላህ ህግ ሲኖር
የተጣረስነው የተፈጥሮ ህግ አላህ Subhanahu Wa Ta'ala ያስቀመጠው ስርዓት ያሲዛባ የሚመጣ ነው መተላለቅ የሚመጣው ከዛ ነው ጦርነት የሚመጣው ከዛ ነው ረሃብ የሚመጣው ከዛ ነው ወደ አላህ Subhanahu Wa Ta'ala እንመለስ ሰደቃና አብዛ ዱዓና አድርግ በየመስጂዶቹ ቁኑቶች በደም ተጠናክረው ይቀጥሉ የትኛውም ወገን ላይ የሚያልቀው የኛው ሰው ነው አሸናፊና ተሸናፊ የለውም እኛው ነን የምናልቀው ወደ አላህ እንመለስ ዱዓና አድርግ እንለምነው ጀሊሉን አላህ عز وجل የፈለገ ጊዜ ያ ናሩ ኩኒ በርደን ወሰላመን على ኢብራሂም በኢብራሂም ላይ ያችን እሳት የበረድሽና ሰላማዊ ሁኚ ያለ ጌታ በሐበሻ ኢትዮጵያ ላይ የመጣን በላእ ደግሞ አላህ ያበርድልን እሱ አላህ Subhanahu Wa Ta'ala ሰኪና አላህ ይስጥልን አላህ Subhanahu Wa Ta'ala የመጣውን በላእ በሙሉ በሱ መላ በሱ ቁድራ ይመልስልን ህዝቦች ተከባብረው የሚኖሩባት መሪዎች ፍትሃዊ የሆኑባት የምንዋደድባት የምንፋቀርባት ያለፈን ቁርሾ ምንረሳባት ጠባሳችን የሚድንባት ሀገር አላህ ያደርግልን አላህ Subhanahu Wa Ta'ala ሁላችንንም ቤተሰቦቻችን ልጆቻችን ሀገራችን አላህ ይጠብቅልን أقول قولي هذا وأستغفر الله لي ولكم وجعلني وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته